በቤት ውስጥ በምናገኛቸው በመጠቀም የሚዘጋጁ የፀጉር ማስኮች ወይም ሄር ማስክስ ለፀጉር ጤንነት እጅግ በጣም ጠቃሚ ናቸው። ኬሚካል ስለሌላቸው ለልጆች ቆዳ በጣም ተስማሚ ናቸው። በዛሬው ቪዲዮአችን ልትጠቀም የሚገቡ ወሳኝ ማስኮችን እያንዳንዱን ከነጥቅማቸው አዘገጃጀታቸው እንዲሁም ማስኮቹን ስትጠቀሚ ግድ ማድረግ ያሉብሽን ቅድመ ጥንቃቄዎች በሰፊው ላሳውቅሽ ነው። ቪዲዮን ላይክ አድርገሽ በመጀመር ያንቺን ሆነ የልጅሽን ፀጉር ቶሎ አድርጊ። አንደኛ የአቮካዶና የሙዝ ማስክ ለልስላሴ። አዘገጃጀቱ አንድ የበሰለ አቮካዶና አንድ ሙዝ አንድ ላይ መፍጨት ፀጉርን እጅግ በጣም ያለሰልሳል፣ ድርቀትንም ያስወግድልናል። ሁለተኛ የእንቁላል እና የወይራ ዘይት ማስክ። ይህ ደግሞ ለጥንካሬ ይጠቅማል። አዘገጃጀቱ አንድ እንቁላል ከ2 ሾርባ ማንኪያ የወይራ ዘይት ጋር መምታት። እንቁላሉ ፕሮቲን ስላለው ፀጉርን እንዳይበጣጠስ ብርታትን ይሰጠልናል። ሶስተኛ የእርጎና የሎሚ ማስክ ለፎሮፎር። አዘገጃጀቱ ግማሽ ኩባያ አድርጎ በአንድ ማንኪያ የሎሚ ጭማቂ ጋር መቀላቀል። ጥቅሙ የራስን ቅልን ያጸዳል፣ ፎርፎርንና ማሳከክን ያጠፋልናል። አራተኛ የማር እና የኮኮናት ቅባት ማስክ። አዘገጃጀቱ እኩል መጠን ያለው ማርና ኮኮናት ቅባት ተቀላቅሎ በትንሹ ማሞቅ ፀጉር እንዲያብረቀርቅ እና እርጥበት እንዲይዝ ያደርጋል። አምስተኛ የአሎቬራ ቁልቋል ማስክ ለእድገት። አዘገጃጀቱ የተፈጥሮ ቁልቋል ጄሉን አውጥቶ ብቻውን ወይም ከቅባቱ ጋር መፍጨት የፀጉር ስርን በማነቃቃት ፀጉር በፍጥነት እንዲያድግ ያረዳል። ስድስተኛ የሩዝ ውሃ ማስክ ለርዝመት። አዘገጃጀቱ ሩዙን ሌሊት ዘብዝፎ በማድረግ ወይም ቀላቅሎ ውሃውን ማጥለል ፀጉርን ወዛም ያደርጋል። የቻይና እና የጃፓን ሴቶች ለርዝመት ይጠቀሙታል። ሰባተኛ የሽንኩርት ውሃ ማስክ ፀጉር። ቀይ ሽንኩርት ፈጭቶ ውሃውን ብቻ ማጥለል። ሽታው እንዲጠፋ ጥቂት የሎሚ ጭማቂ መጨመር ይቻላል። ጥቅሙ ፀጉር በብዛት እንዲበቅልና ክፍት የሆኑ ቦታዎች እንዲደፈኑ ያደርጋል። ስምንተኛ ኦትሜል ማስክ ለራስ ቅል ጤና። አዘገጃጀት አጃን ከወተትና ከቅባቱ ጋር ፈጭቶ ማዘጋጀት የራስ ቅል የሚወጡ ቁስሎችን ወይም መቆጣትን ያስታግሳል። ዘጠነኛ የፖም አቸቶ ወይም አፕል ሳይደር ቪኒገር። አዘገጃጀቱ አንድ ማንኪያ አቸቶ በአንድ ብርጭቆ ውሃ በጥብጦ ፀጉሩን መለቅለቅ በፀጉር ላይ የተጠራቀሙ ቆሻሻዎችን ያጸዳል። የፀጉርን ፒኤች ባላንስ ይጠብቃል። አስረኛ የፌኒግሪክ ወይም የአብሽ ማስክ። አዘገጃጀቱ አብሽን ሌሊት ዘብዝቦ በማድረግ ጠዋት ፈጭቶ እንደ ክሬም መቀባት ፀጉር እንዳይነቃቀል እና በጣም እንዲወፍር ያደርጋል። ማስኮቹ ሲጠቀሙ ማወቅ ያለቦት ቆይታው ማንኛውም ማስክ ከ20 እስከ 40 ደቂቃ መቆየት በቂ ነው። አስተጣጠቡ እንቁላል ያለበትን ማስክ በጭራሽ በሙቅ ውሃ እንዳይታጠቡ፣ እንቁላሉ ፀጉር ላይ ሊበስል ስለሚችል። ንጽህና። ማስኩ ከተቀቡ በኋላ ፀጉርን በሻምፖ በደንብ መታጠብ ያስፈልጋል። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምን ልስራላችሁ ሀሳባችሁን ኮሜንት ላይ ጻፉልን።